ደደብ ልጅ ደደብ ያከብሩኛል ብዬ ገምታለሁ። እኔ ደግሞ አንድ ነገር ልበል እዚህ ጋር እኔ አሁን ቁርአን ስታስተምር ላይቭ ላይ ቁጭ ብዬ አልተሳደብኩም አልጻፍኩም እየሰማሁ ነበር። ነሺዳ ስታስተምር ግን እኔ ነሺዳ መስማት መብቴ ያደ ማለት ፍላጎቴ ካልሆነ ጥዬ ነው መብት እኔ ማለት እኮ እያልኩ ያለሁት እኮ ይሄንን ነው። እኔ አሁን መብት ያልኩት አሁን ለመብቱ ስለተከራከርክ ነው። መብት ያልኩ ቁርአን ማስተማር ላይ ልክ ነህ። ያወቅከውን ማሳወቅ ግዴታ ሊኖርብህ ይችላል፣ የውዴታ ግዴታ። ነሺዳ ግን እኔም የመስማት ግዴታ የለብኝም፣ አንተም የማስተማር ግዴታ የለብህም። ማነው ነሺዳ እንድታስተምር ግዴታ ያደረገብህ? እኔ አለብኝ። ማን ነው ያደረገብህ? ያንተ ቁርአን ይለያል። አዳም እዚህ ጋር ነው አሁን እሺ አላህ ሱብሓነሁ ወተዓላ በሰጠኝ ጸጋ በሰጠኝ ጥበብ እጠየቅበታለሁ። ይሄ አውቃለሁ፣ አንተ አታውቅም። ዝም በል። እኔ ግን አውቃለሁ። አላህ ሱብሓነሁ ወተዓላ የሰጠኝን ግጥምና ዜማ ትግሎች ይህንን በዘመኔ የሚሰሩትን ነገር አይቼ የሐራም ዘፈኖች ሲጨማለቁ ደደብ ልጅ ደደብ ሙዚቃ አራም ካልሆነ እሺ ምንድን ነው አራም ላንተ? እሺ ምንድን ነው? እሺ የሙዚቃ መሳሪያ ሐላል ነው አልክ። ስለማይመለከት ስለ ሃይማኖታዊ ስላልሆኑ ነገሮች መስፈን ሐላል ነው አልክ። ለምሳሌ ታክሲ፣ በርጫ፣ ኮሪደር ደግሞ ብለህ ደግሞ ዘይኔና ምናምን መሪማ ምናምን ብለህ መጣ። አንተ አትጨማለቅ። ልጆች ፊት ደግሞ ትሳደባለህ። እዛው ልጆችን አስቀምጥ፣ ገና ያላደጉ ልጆች። ከዛ ደግሞ እንደ ትክክል ደግሞ ወገብህን ወጥረህ ትከራከራለህ። ማን ነው አይዞህ ያለ? አንተ መሀይም፣ በቃ መሀይም ነህ። አርፈህ ተቀመጥ። አሁን እኮ እኔ የምነግርህ አንተ መሀይም ነህ፣ ምንም አታውቅም። በቃ አርፈህ ቁጭ በል። አሁን ቅድም ላይቭ ላይ ገባሁ አይደለ? ተሳደብክ። እኔ ቆጣው በኋላ እኔ አልተሰደብኩም፣ አንተ ተሳደብክ። ለምን? ገና ጭንቅላትህና እድሜህ እኩል አላደገም። ደደብ ተማር። ከዚህም በኋላ እኮ መማር ይቻላል። ምን አይነት ድፍረት ነው ያለ አንተ? ምንድን ነው? ልጆቹን ደግሞ ዞር አድርጋቸው እስቲ። ነው የለህም? ቦታ የለህም? ልጆች ማስቀመጫ ቦታ የለህም? ልጆቹን ወደዛ አድርጋቸው። ከስድቡና ከአንተ አፍላፊ ከምትከፋፈቱ ያለ እድሜ ከህፃናት ጋር ልጆች ከሚሆኑ ሰው ጋር ትልቅ አትመርጥ። አንተ የምትለውን እሺ ካላል ሁሉንም ትሰድባለህ። ስለዚህ ልጆችን አጠገባ አድርገህ አትሰዳደብ። ያንተንም ልጆችን እንጠብቅልህ እንደኛ። አንተ ያልተጠነቀቅላቸውን ልጆች እኛ እንጠንቀቅ። ደደብ ሲያስጠላ ታስጠላለህ። እውነት ትቀፋለህ። ገና ደግሞ እንደ አዋቂ አይሰራራ ምንም አታውቅም፣ መሀይም ነህ። ስለዚህ በመሀይምነት እንደ ሰግጥ ፍምስ ከሆነ ንገረን፣ እኛም ፎሎ እናድርግ ምናምን። ግን አስተማሪ ነኝ ምናምን ብለህ አትመጻደቅ። ምንም አታውቅም፣ መሀይም ነህ። ስንት ኡስታዝ እናውቃለን። ኡስታዝ ሲሉ ደስ ብሎ የሚሉ እራሱ ሲያስጠሉ ቀፋፊ የራስ አይነት ሰብስበው ኡስታዝዬ ምናምን ይሄ አስጠሊታ ኡስታዝ ቦርኮ ነገር